የተመጣጠነ ያመጋገብ ዙሪያ ስልጠና ማግኘታችን በጣም ደስተኛ ነኝ። በስልጠናው ያየነው የምግብ አዘገጃጀት እኛ ሁልጊዜ ከምንመገበው የተለየና የተመጣጠነ አዘገጃጀት አይተናል። ይህም ለህፃናት የተመቸና በአካልና በአእምሮ ጤነኛ ሆነው እንዲያድጉ የሚያደርግ ነው። የተመጣጠነ አመጋገብ ለእናትም ለልጅም በጣም ጠቃሚ እንደሆነ ተሞክሮ አግኝቼበታለሁ ሲሉ የልምጭም ቀበሌ ነዋሪ ወይዘሮ ሙሉነሽ ታደሰ እንዲህ ይገልጻሉ። ስሜ ሙሉነሽ ታደሰ እባላለሁ። ከልምጭም ቀበሌ ነው መጣ። ስልጠናው ከጠበቅነውና ከገመትነው በላይ ያገኘነው። በዛ ላይ የተሰጠነው ትምህርትና የምግብ አሰራራቸውና የሚመለከተው የምግብ አሰራራቸው በሚያምር ሁኔታና ደስ በሚል ሁኔታ ለልጆቻችን በሚመጥን ለኛም ሁሉ በተስተካከለ መንገድ ነው የተስተናገነ። ከዚህ በፊት ቤታችን የምንጠቀመው ያው በተወሰነ ደረጃ ይኖራል፣ እንደ ጎመን እንደ ቃሪያ እንደዛ ነገር ይኖራል። ግን እንደ አይነት ምግብ አላዘጋጀንም። ግን ከዚህ ስልጠና በኋላ አይደለም ለልጆቻችን ለኛ ለራሱ በጥሩ ሁኔታ እንደምናዘጋጅና ለጤና ጠቃሚ እንደሆነ አውቀናል። ልጆቻችን የተመጣጠነ ምግብ መመገብ ያለባቸው ያው እስከሚያድጉ ድረስ ቢያንስ እንኳን እስከ 2 አመት በጥሩ ሁኔታ አመጋገብ ደግሞ ከዚህ በፊት ያለው አይገናኝም። እኛ እንዴት የምንሰጣቸውና ዛሬ እዚህ ያየነው የተለያየ ነው። ዛሬ አሁን ብዙ አይነት የተጨመራል። ይሄ ነው ብለን ለመጥራት በጣም ብዙ ነው። ግን ከዚህ በፊት ብንሰጣቸው የልጆቻችን ያው ሽሮ፣ ገንፎ፣ አጥሚት አትክልት ከተባለ ደግሞ ጎመን እንደ ማንጎ ነው። ዛሬ ግን እዚህ በጣም ብዙ ነገር ነው ያለ። እንደኔ በጣም ይሄ እንደገና ህይወት እንደመስራት ነው የሚታየኝ። ይሄ ማለት ልጆች ማደጋቸው ላይቀር ይችላል፣ ግን በጥሩ ሁኔታ አያድጉም። ይሄ ግን ንጹህ ህሊና ያለው ህፃን እንዲፈጠር ሁሉ ያደርጋል። እንዲፈጠር ሁላ ነው እንደውም እንኳን የተወለደው እኛ ሁሉ ንጹህ ነገር እንድንፈጥር እኛ ጥሩ ነገር ከተመገብ እንድንፈጥር ያደርገናል። ደስ በሚል ሁኔታ ተስተናገርን። ዛሬ ተቋሙ ከዚህ በትልቁ ስልጠና ተሰጠናል። አሁን ከስልጠናችን በኋላ የሚሰጠን አለ። ድጋፍም እንዳለን የሚነግሩን ያበረታቱናል። እኛ ምንም ነገር ባይሰጡንም ይሄ በራሱ በቂያችን ነው ለኛ። ይሄ ለኛ ከምንም ስጦታ በላይ ነው። ከባላንስ፣ ከብር፣ ከዶሮ፣ ከሁሉም ነገር በላይ ነው። ይሄ ለኔ ይሄ ተመችቶኛል። ሌላ ነገር ባልሰጥ ቢችል ቀረብ ያሉ ቤተሰቦች ካሉ እንደዚህ ጎረቤት ቀረብ ያሉ ማልፍባቸው ካሉ ምግቡን እየሰራው እያሳየሁ አስተምራቸዋለሁ። አለበለዚያ ደግሞ በቃልም ቢሆን እነግራቸዋለሁ። ለልጅ አሁን በተለይ ዛሬ እኔ ካየሁት ከሁሉም በላይ የማንጎ ጁስና የብስኩትን በተለየ ሁኔታ ተቀብያቸዋለሁ። እንደውም ያንን እነግራቸዋለሁ በዚህ መልኩ አድርጌ የተስተካከለ ምግብ ለእናትም ለልጅም ለጽንስም ሁሉ ጥሩ እንደሆነ ተከታትያለሁ።